ደህና ነህ? እኔ ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ስምህ ማን ነው? አንድነት። አንድነት በጣም ጎበዝ። አንድነት አቤት። ስንት ዓመት ነው? 8 8 በጣም ጎበዝ። ኦኬ፣ ስለዚህ ወደ ምላሽ ልግባ። አምላክ ሁሉን ፈጥሮ ሁሉን ነገር አስገኝቶ ለምንድነው እንደኛ የማይንቀሳቀሰው? መንቀሳቀስ መብቱ አይደል እንዴ? መብት የለውም እንዴ የሚል ጥያቄ አንስቷል። በነገራችን ላይ መብት የሚለው ቋንቋው በራሱ ምንድነው ብለን ከወሰደን መብት በሁለት ይከፈላል። መብት የሚባለው ነገር እኛ መብት ብለን የምንወስደው ነገር ጊዜያዊ ነው እንጂ ዘላለማዊ መብት ለሰው ልጅ የለውም። ዘላለማዊ መብት የሚባለው ነገር የማን ነው ከተባለ የፈጣሪ ብቻ ነው። የኛ የሰው ልጅ መብት ተብሎ የሚገለጸው ወይንም ለኛ ለሰው ልጅ መብት ብለን የምናወራው ቋንቋው ጊዜያዊ ነው። መብታችን እስከ የት ነው? እዚች ምድር እስካለን ድረስ ወይንም በዚች ምድር በኖረን ልክ ነው መብት የሚለው ቃል አገልግሎት ላይ የሚለው እንጂ ከዛ በኋላ መብት ብሎ ነገር የለም። በአገራችን እንኳን አሁን ባለንበት አባባል ራሱ አንድ ነገር መብት ነው ሲባል የሆነ ሰዓት ላይ ያንን ነገር ስታከናውን አንድ ድርጊት ስትፈጽም በዛ ድርጊት ላይ ካንተ በላይ ኃላፊነት ወስዶ የሚጠይቅህ አካል ከሌለ ያን ነገር መብትህ ነው ብለን እንገልጸዋለን። ካንተ የበላይ ሆኖ የሚጠይቅህ አካል ከሌለ ያን ነገር የምታከናውነው በነፃ ምርጫ እንደፈለክ የምትሰራው ነገር ከሆነ ምን ተብሎ ይጠራል? መብት ተብሎ ይጠራል፣ በአባባል ማለት ነው። ግን ይሄ አባባል አምላክ ዘንድ ላይ ይሰራል? መብት ብሎ ነገር አለ? አይሰራም በፍጹም። መብት የሚለው ቋንቋ ለአምላክ አይሰራም። በነገራችን ላይ እንዴት ካላችሁኝ አምላክ በዚህ ምድር ላይ ሲፈጥረን الذي خلق الموت والحياة ليبلوغكم أيكم أحسن عملا እንዳለን ህይወትን ፈጥሮ ሲተወልን በዚህ ምድር ላይ ነፃ ምርጫ የሚባል ነገር ሰጣን እንጂ አንድ ሰው ወንጀል ስትሰራ አትጠየቅበትም የሚል ህግ አላስቀመጠም። ወንጀል ስትሰራ ወይንም የሆነ ወንጀልን ስትፈጽም አትጠየቅበትም፣ መብትህ ነው እንደፈለክ አድርግ የሚል ነፃ ምርጫ አልሰጠንም። እዚህ ላይ የለንም። ነፃ ምርጫችን ምንድነው? አንድ ነገር ይሄ ወንጀል ነው ይሄ ጥሩ ነገር ነው ብሎ ከነገረን በኋላ ያንን ነገር ወንጀሉን ሰርተንም መቀጣትን ከመረጥን የራሳችን ምርጫ ነው። አይ ጽድቅን ሰርተን ደግሞ ከወንጀሉ ሪቀንም መጨረሻ ላይ ገነትን ከመረጥን ነፃ ምርጫ አለን እንጂ አምላክ ግን ወንጀል ስሰራ አልቀጣህም አላለም። ገብቷል? መብት የሚለው ቋንቋ አምላክ ዘንድ አይሰራም። ዛሬ የፈለግከው ነገር ብታደርግ፣ ዛሬ መብቴ ነው ብለህ ሄደህ የሆነ ሴት ብትደፍር፣ ዛሬ መብቴ ነው ብለህ የሆነ ሰውን ብትገድል በዛ ነገር ላይ አምላክ ዘንድ ትጠየቅበታለህ። ከአንተ በላይ የጊዜ ጉዳይ ነው እንጂ የታይም ጉዳይ ሊሆን ይችላል እንጂ አትጠየቅበትም ብለን በጭራሽ አንናገርም። ስለዚህ መብት የሚለው ቋንቋ በራሱ እኛ አምላክ ዘንድ አንጠቀመው። አምላክን ለማመጽ መብት ነው አምፀው ምናምን አንልህም። ለጊዜው ታመጸዋለህ፣ ለጊዜው መብቴ ነው የሚለውን ቋንቋ ትጠቀማለህ። ግን ዘላለማዊ መብት ብሎ ነገር የለም። የአምላክ መብት ስትለኝ አምላክ በእኛ ላይ ምን መብት አለው? ምን መብት አለው? በእኛው አምላክ ጥያቄ እንደዛ አይደለም። መሀል አትግባብ እያለሁ መሀል አትግባብ እያለሁ ገና ሳወራ መሀል እንደቀደም መውረድ ካልፈለግ እንዳትገባብ እያለሁ መውረድ ስትፈልግ ብቻ ነው መሀል መገባብ እያለሁ። እኔ እኮ ስለ አምላክ ስለዚህ አምላክ አድሚናቶች አንዴ ነው አድሚናቶች ምን ታደርጉት? ፖሊስ እግዚአብሔር አለ ተረጋጋ ብያለሁ። ሬዲ ለመናገር ካልከለከልከኝ እንዴት አድርጌ ያወራለሁ? እባክህ ሚዩት እንዳታነሳ ለመግባባት ነው። ልክ እኔ ጸጥ ብዬ ሳደምጥህ የነበርኩት እንደ ሰው ልጅ ለመረዳት። ምናልባት አንተ ሌላ ዓለም ላይ ካለ አይ ዶንት ኖ። ስለዚህ ነገር ምንም ክሊር የሆነልኝ የተገለጸልኝ ነገር ስለሌለ በመሃል እንዳገባ ሐሳቤን ልጨርስ። አንተ ተናግራ የፈለግከውን አውርታ ጨርሳል። ከዛ በመቀጠል ሁለተኛ ነጥብ ምን አነሳህ? መብት የሚለውን ይሄን ከተናገርክ በኋላ ቀጥለህ ምን አልክ? አምላክ በፈጠረው ምድር እኛ ስንንቀሳቀስ እሱ የመንቀሳቀስ መብት የለውም ወይ? ህገ መንግስት እኮ ነው የምታወራው አንተ እኮ። እባክህ ተረጋጋ። ህገ መንግስት ኖ እንደዛ አይደለም ጥያቄ። አሁንም እኮ አስገብተኝ እያየው አይደለም ህገ መንግስት። እባክህ ተረጋጋ፣ መሀል እንዳገባ ተው። እንደዛ ማለት አድሚናቶች አላችሁ? አዎ ሚዩት አድርጉትና ትንሽ ያድምጥ በቃ። በዚህ ሁኔታ ውሱ ቢሆን እኮ ትገለዋለህ። ውሱ ደክሞት እያለ እንኳን በዚህ ሁኔታ ከውሱ ጋር ብትቀጠል እኔ ገና ሳልገባ እንደዚህ ያረከኝ በቃ። ስለዚህ እንደዚህ ይሻላል። ስልክ ሲጨርስ ይገባል። ኦኬ ምን ብለን ጠየቀን? ዩኒ አንተ የጠየቀን ጥያቄ ዋናው ዓላማው ምን ነበረ? አምላክ አይንቀሳቀስም ወይ? አምላክ ይንቀሳቀሳል ወይስ አይንቀሳቀስም? የመንቀሳቀስ መብት የለውም ወይ ብላል። መብት የሚባለው ነገር ጥቅል ሐሳቡ ምንድነው? አምላክ የፈለገውን ነገር የማድረግ የፈለገውን ነገር የማከናወን መብት አለው። መብት ስንል የፈለገውን ነገር የማድረግ ችሎታ አለው። ነገር ግን ይህንን ነገር ስንናገር በምን መልኩ ነው የምንናገረው? ለሱ ከሚገባው ባህሪ ውጪ ግን አያደርግም ብለን እናምናለን። ለምሳሌ አምላክ የፈለገውን ነገር ማድረግ ይችላል ብለን ስናምን እንደ ክርስቲያኖች አምላክ የፈለገውን ነገር ይሆናል ብለን አይደለም እናምነው። የፈለገውን ነገር ይሆናል አንልም።
ለምን አምላክ ፈጣሪነቱን ትቶ ፍጡር ይሆናል ወይ በተለኝ አይደለም ነው ማለት። ለምን ለባህሪው የማይገባውን ነገር አያከናውንም አይፈጽምም ብለን እናምናለን። አቅሙና ችሎታው የለውም ሳይሆን ምንለው የችሎታ ጉዳዩ ሳይሆን ለባህሪው የማይገባው ነገር አይሆንም አያደርግም ብለን እናምናለን። ገብታችኋል? ለዚህ ነው ክርስቲያን ወገኖች ቃልም ስጋን ለበሰ ወይንም ቃልም ስጋን ተዋሃደ በምድር ላይ እንደኛ ሆኖ በእኛ በሰው አምሳል ሆኖ ወደ ምድር መጣ በላ ጠጣ የሚሉት ይህንን አመለካከት ስላላቸው ገብታችኋል? እኛ ግን አምላካችን አላህ ወሁወ ዐላ ኩሊ ሸይን ቀዲር ነው። በእያንዳንዱ ነገር ላይ ቻይ የሆነ ጌታ ነው እናምናለን። ይህንን እንቀበላለን። ግን ይህን ስንል አምላካችን የፈለገውን ነገር ይሆናል አይደለም የምንለው፣ የፈለገውን ነገር ያደርጋል፣ ያከናውናል። ለዚህ የሚሳነው ነገር የለም። ግን ከባህሪው ውስጥ የማይሆንን ነገር ያደርጋል ወይ ካልከኝ አያደርግም። ለምሳሌ ልጅን መውለድ በተመለከተ ወይንም ልጅ የሚለውን ቋንቋ ሲመጣ አምላካችን አላህ አልችልም አይደለም ያለው፣ ልጅን መያዝ አልችልም አይደለም የሚለው ጌታችን አላህ ወማ የንበጊ ሊረሕማን አን የተኺዘ ወለዳ ነው። ለኃያሉ አምላክ ልጅን መያዝ አይገባውም ነው እንጂ የተባለው አይችልም አይደለም። በነገራችን ላይ አይችልም ቢል ኖሮ ጥያቄ ያስነሳ ነበር። ለምን ከባህሪው አንፃር ችሎታ አቅም የለውም ወይ ብለን ነጥብ እናነሳ ነበር። ግን ምንድነው አይገባውም ነው። አይገባውም ስንል ባህሪው አይደለም። ለምሳሌ እኔ ምንድነኝ የሰው ልጅ ነኝ አይደል? የሆነውን ነገር ማድረግ ይችላል ቢባል ያንን ነገር ተቀይሬ ሆናለሁ ማለት አይደለም። ችሎታና መሆን ይለያያል። ማድረግና መሆን በጣም በፍጹም የሚለያዩ ነገራቶች ናቸው። ስለዚህ አምላክ ለባህሪው ማይሆንን ነገር አያደርግም እንላለን። ከዚህ አንፃርስ እኛ ፍጡራኖች የምንንቀሳቀሰው ለምንድን ነው? አምላክ የሰጠንን ሲሳይ የትኛውንም ነገር ለማከናወን ተንቀሳቅሰን ያንን ነገር አድርገን ካልሆነ በስተቀር ሌላ አቅሙና ችሎታ የለንም። አምላክስ የፈለገውን ነገር ባለበት ምንም ነገር ሳይንቀሳቀስ ምንም ነገር ሳይናገር ኢዛ አራደ ሸይን አን የቁለ ለሁ ኩን ፈየኩን አንድን ነገር ባለበት ሁን በሚለው ቃሉ ብቻ በዚህ ዩኒቨርስ አለ ምንም ነገር ማከናወን ይችላል። እኛ የሰው ልጅስ ተሪቤ እንኳን የሆነች ምግብ እዚህ ፊት ለፊቴ ካለች ተነስቼ ያችን ምግብ ካላቀረብኳት ጠጋ አድርጌ ወይ ካልበላው ያችን ምግብ ነይ ጠጋ በይልኝ ልብላት እንኳን ቢል ማብላት አልችልም። ደካማ ፍጥረት ነኝ። ያንን ማከናወን እማልችል ፍጡር ስለሆንኩ ግዴታ ምን አለብኝ? መንቀሳቀስ የሚባለው ነገር ለኔ ያስፈልገኛል። የሰው ልጅ በነገራችን ላይ የሚንቀሳቀሰው ደካማ ፍጡር ስለሆነ ችሎታ አቅም ቢኖረን እዚሁ ቁጭ ብዬ ዩኒቨርስ ዓለሙን ላይ ያለው ነገር ሁሉ ለኔ እንዲሆንልኝ ባልኩ ነበር። ግን አቅሙ ስለሌለኝ ደካማ ስለሆንኩኝ የፈለኩትን ነገር እየተንቀሳቀሱ አከናውነዋለሁ። አምላክስ አይደለማ። የፈለገውን ነገር እኮ ሁን በሚል ቃሉ የሚያከናውን ዩኒቨርስ ዓለሙን የፈለገውን ነገር አምላክ እያንዳንዱ ነገር ሲያከናውንና ሲፈጽም ሁን በሚለው ቃሉ ስለሚፈጽም ሁን በሚለው ቃሉ የፈለገውን ነገር ማስተናበር ስለሚችል ግዴታ መንቀሳቀስ አይጠበቅበትም። ሁለተኛ ባህሪውም አይደለም። አምላካችን አለ ሲጀምር ይሄ ይንቀሳቀሳል እንደዚህ ይሆናል ምንነው ነገር አይደለም። አምላክ ለራሱ በሚገባው መልኩ ለራሱ ለመለኮት በሚገባው መልኩ የፈለገውን ነገር ያደርጋል እንጂ እኛ የሰው ልጅ እንደምናስበው ልክ እኔ ተንቀሳቀስኩኝ እሱ መንቀሳቀስ አለበት የሚል ሎጂክ ለአምላክኛ አንጠቀምም። ሁለተኛ አምላክ ደግሞ የሚታይ ነገር አይደለም። ለምሳሌ ሱረቱ አንዓም ላይ ምዕራፍ 6 አካባቢ ላይ አይኖችን እርሱ ያያል አይኖች ግን እርሱን አያዩትም ያለው አንቀጽ ምንድነው? እኛ ወደ አላህ መመልከት ማየት አንችልም፣ እሱ ግን ዩኒቨርስ ዓለሙ ላይ ያለው ነገር በአጠቃላይ ማየት ይችላል። ገብቷችኋል? የሱ እይታ ከሱ እይታ የሚሰወር ነገር የለም። እኛ ግን እሱን ማየት አንችልም። ስለዚህ እሱን የማናየውን ጌታ እንደዚህ ለምን አልተንቀሳቀስከም እንደዚህ አልሄድክም መብትህ አይደል ወይ አትንቀሳቀስም አትመጣም ወይ አትሄድም ወይ አይነት ንግግር አንናገርም በጭራሽ። ይሄ መጽሐፍ ቅዱስም ላይ በብዙ ቦታዎች ላይ ሊታገኙት። ለምሳሌ እግዚአብሔር መንፈስ ነው የሚሰገድለትን በመንፈስ ነው። መንፈስ የሆነ ነገር በነገራችን ላይ ይንቀሳቀሳል ወይ ታያለህ ወይ ቢባል ማየት አትችሉም። የሚታይ ነገር አይደለም። ይንቀሳቀሳል አይንቀሳቀስ የሚባል ነገር ሳይሆን መንፈስ የሚባል ነገር በጣም ማይዳሰስ ማይጨበጥ ብሎ ነው የሚያብራራላችሁ። ያ ማይዳሰስ ማይጨበጥ ነገር ምንድነው? የምናውቀው ነገር የለም። ማይዳሰስ ማይጨበጥ ነገር ነው ይላል። ኦኬ ማይዳሰስ ማይጨበጠው ነገር ምንድነው? ያ ነገር መንፈስ ነው። መንፈስ ምንድነው? የምታወቅ ነገር የለም። እንደዛ ነው የሚገልጹላችሁ። እና ይሄን ይመስላል ወዳጅ። አምላክ እኛ በባንተ አስተሳሰብ ሳይሆን የምናስበው ራሱን በገለጸበት መልኩ ለመለኮት እንገልጻለን። ከዛ ውጪ የራሳችንን ፍልስፍና አናከናውንም። ካስፈለክ ለእያንዳንዱ ማስረጃ እንሰጣለን። አሁን ጥያቄ ካለው አስገቡን። ቢሲ እዚህ ጋር አንድ ልጅ ነበረና ሻዳ የሚያስፈልግ አስተምርሃው ነው? አይ አይደለም ገብቶት ነው? ቤተሰቡን ተከትሎ ነው የመጣው። አይ መጀመሪያ የሰለመ ሰው ነበረ በቤት እሱ ጋር እነሱን ተከትሎ ነው የመጣው። እሺ ከነሱ ጋር ተገናኝተው ስለሰለሙበት ነገር አውቆ ነው? እሺ ስጣው ስልኩን፣ ችግር የለውም። ትልቅ ሰው አይደለም አውራቸው ስጣው። ይሄው አያጨገበ ይሰማል። ሰላም በል። እሺ በድምጽ ደህና ነህ? እንዴት ነህ? ደህና ነኝ። አንተ
8 በጣም ጎበዝ። ቤተሰቦች ሙስሊም ናቸው? አንዱ ግን ክርስቲያን ነው። ኦኬ። አባት እናቶች ያሉ? እናቴና ወንድሜ ሙስሊም ናቸው። ኦኬ። እናትና ወንድም ሙስሊም። ሌሎቹስ? አንዱ ደግሞ ክርስቲያን ነው። አባቴ ክርስቲያን ነው። ከማን ነው የምትኖረው አንተ? ከአባቴ ነበርኩኝ። አሁን ወደ እናቴ ሄድኩኝ። የኔ አባት እናትህ አሁን ሙስሊም ናት። ስለ እስልምና ትነግርሃለች? ስለ እስልምና አዎ ትነግርሃለች? አዎ። አብሽር በቃ ችግር የለውም። ሸሃዳ መያዝ ፈልገህ ነው አሁን አንተ? አዎ። ጎበዝ። ሸሃዳ እንደሚያዝ ማን ነገረ? ወንድሜ። እናትህ ትነግራለች? ወንድሜና እናቴ። ኦኬ ጥሩ ነው። ወንድምህ ካንተ ከፍ ይላል? ትልቅ ነው? አዎ። አሁን ክርስቲያን ነበረ። እሱ መጀመሪያ ክርስቲያን ነበረ ነው? እሺ በቃ ችግር የለም። እኔ የምለውን አብራኝ ትላለህ። እሺ ኡስታዝ ኢብኑ ፉላን አላችሁ? ኡስታዝ ኢብኑ ፉላን ኡስታዝ ኢብኑ ፉላን ኧረ ፈርቶ ነው። እሺ ችግር የለውም። በቃ ከኔ አንድነት የኔ ድምጽ ይሰማል አይደል? እሺ ከኔ ጋር አብራኝ የምለውን ትላለህ። እሺ እሺ። አሽሃዱ አነ ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ወአነ ኢሳ ኢብኑ መርየመን አብዱላሂ ወረሱሉሁ። ማሻአላህ ተባረከላህ። አረ ንግግሩን ራሱ በደንብ ነው ያልከው። እሺ አሁን ያልከውን በአማርኛ ልልሃለሁ። ከኔ እኩል ትርጉሙን እነግርሃለሁ። ከአንድ አላህ በስተቀር በእውነት የሚመለክ አምላክ እንደሌለ በእውነት የሚመለክ አምላክ እንደሌለ በእውነት የሚመለክ አላህ እንደሌለ በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በቃሌ መሰከርኩ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው ናቸው። ነብዩላህ ኢሳ ወይም ኢየሱስ ክርስቶስ የማርያም ልጅ የአላህ መልእክተኛና ባሪያው ነው። ማሻአላህ ተባረከላህ። አላህ ይጠብቅህ። አላህ ይጠብቅህ። ከእናትህ ጋር ሆነ አሁን እናትህን ምን ትላታለህ? ቁርአን ቤት ውሰጂኝ፣ ቁርአን መቅራት ፈልጋለሁ፣ ሰላት እንዴት ልስገድ ትላቸዋለህ። እሺ አንድነት። እሺ ማማን ስም አውጪልኝ ትላታለህ። አንተ አውጣልን። እዚህ እንዲወጣልህ ትፈልጋለህ? አዎ። እሺ ችግር የለውም። አንተ እንዲወጣልህ ከፈለክ እስኪ ስም ምረጡለት እስኪ። ገና 8 ዓመቱ ነው። በ8 ዓመቱ እስኪ ደስ የሚል ስም አውጡለት። ወሂድ ዑመር፣ ወሂድ። እሺ መሐመድ፣ ሐመር፣ ሙዓዝ፣ ዑመር የሚለውን መረጥክ? አዎ ዑመር። ማሻአላህ የታላቁን የሰሃባ ስም ነው የወሰድከው። ዑመር በጀግንነት ይታወቃል። በጣም ጀግና ነበር። አንተም እንደሱ ጀግና ትሆናለህና አብሽር። እሺ
ትምህርት ለመማር ሞክር። አሁን ከእናትህ ጋር አሁን አባቶች ጋር እዛ አባቴ ጋር ሄደህ እንትን ሌላ ትምህርት አትማር። አሁን እናትህ ጋር ትምህርት አስተምሩኝ በል። ለወንድሜም መማር ይፈልጋለሁ በል። አንተ ቀጣይ ምን ትሆናለህ? በደንብ ከተማርክ እኛ እድሜ ላይ አሁን እኛ በጣም ትላልቅ ነን። 20 ዓመት ስትደርስ የኢትዮጵያ ትልቅ ዳኢ ትሆናለህ። እሺ ሰማኝ? አዎ። ወደፊት አንተ የኢትዮጵያው ዶክተር ዛኪር ትሆናለህ። መታ ንጽጽር ታረጋለህ። የክርስቲያን የነበሩ ቤተሰቦችን ወደ እስልምና እንዲመጡ ትጠራለህ። ግን አሁን ከልጅነት ጀምረህ ከተማርክ በጣም ጎበዝ ነው የምትሆነው። እሺ እሺ፣ በቃ ጠንከር በል። እሺ እሺ። ከዛሬ ጀምሮ ከሙስሊም ልጆች ተጨመር። ከሙስሊም ልጆች ጋር ቁርአን ቤት ሂድ። እንዴት እንደሚሰግዱ እያቸው። ጨዋታ ስትጫወት ትምህርቱ ጋር ሄደህ ተጫወት። ስሜ ዑመር ነው በላቸው። ሙስሊም ነው ያለው። እሺ እሺ።